ክብረትን ጠርቶ በአደባባይ ሚዲያ ላይ አስቀምጦ ትግሬዎችን እኮ ትግራይን 10 ቦምብ ጣል ጣል አድርጎ ደምስሶ ማጥፋት ይቻላል ሲል አልተቃወመም ኤፍሬም። አያት የሰሜን ጥላቻ ማለት ይሄ ጥላቻ ከምንድን ነው የመጣው? ይሄን ነው መመርመር። አላስቆመው፣ አልተከራከረው። ምን ማለት ነው ይሄ? ትክክል አይደለም ዳንኤል አላለው። ሁለቱም አብረው ነው ያደጉት። ሁለቱም አንድ ቤት ነው የኖሩት። ሁለቱም ከኮተቤ መምህራን ኮሌጅ አንደኛው በእንግሊዝኛ ይሄኛው በአማርኛ ተመርቀው ነው የሄዱት። ያኛው እዚህ መጥቶ ማህበሩን ተጠቅቶ ዩኒቨርሲቲ ገባ። ያኛው ደግሞ እነዋሪ መምህርነት ተመደበ። እነዚህ አቶች እንግዲህ ሌላውን ስራቸው ያወጣል። ብዙ ቆሻሻ ተግባሮች አሉ። አንድ ሴት ለሁለት የሚጠቀም ኃይል ጥርቅም ነው ዛሬ ቤተክርስቲያንን ያስቸገረው። አንዱ አሸንፎ ይወስዳል። ነውር ጸያፍ የሆኑ ሰዎች ደግሞ ክርስቲያንን ብለው አደባባይ ሲወጡ ማያፍሩ ሰዎች። ውጊያ ከጀመርክ ከቤቱ ነው መጀመር ያለብህ። ማስተካከል ያለብህ አንተን መስሎ የበግ ለምድ ለብሶ የመጣውን ቀበሮ ነው መዋጋት። ስለዚህ ማጥናት ማን ነው የሰው እንጂ ዳንኤል ክብረት በዲፕሎማ ዛሬ የኢትዮጵያ መንግስት አማካሪ ነው። የኢትዮጵያ ታልይችን የምታክል ሀገር በተረት እንድትመራ የሚያደርግ ሰው። ሁለቱንም ያሳደገችው ግን ቤተክርስቲያን ናት። ሁለቱንም እንጀራ የሰጠችው ቤተክርስቲያን ናት። ዛሬ ቤተክርስቲያን ጠላት ሆኖ ከጠላቶች ጎን ተሰልፈው ድምጿ እንዳይሰማ የሚያደርጉ የሚያፍኑ አካላት ናቸው። እግዚአብሔር ይፈርዳል። የክብር ድቁና የክብር ክህነት ይዘው የኦሪጂናሎቹን ካህናት የሚያንጓጥጡ ሰዎች አካል። ሁለቱም ደግሞ ሆለታ አብረው ኖረዋል። አንድ ቤት እነ ኤፍሬም ቤት አብረው ተቀምጠው ኖረዋል። ዳንኤልን ባህር ዳር ሐሰን አሊ ታሪክ ነው ያስተማረው አሉ። ያ ከሻለቃ አድማሴ ጋር ሲተጋተግ የነበረው አንቀጽ 39 ይመስረት ያለው በደርግ ጊዜ ባህር ዳር የዳንኤል ክብረት አስተማሪ ነበር አሉ። የሐሰን አሊ ተማሪ ነበር። ይሄኛው ደግሞ እዚያ ይሄ ማን ነው ስንል ይሄ ደግሞ አጎቱ አቶ ደምሴ የኦነግ መስራች ናቸው። እግዚአብሔር ያሳይ። ሲሞቱ እንኳን ዜና የተሰራላቸው ካለ አምጣልኝ እኔ ከሌለ ልላክልህ። የበቀደሙን ከዛ ውስጥ ወስደህ ማምጣት ትችላለህ። የኤፍሬም የዚህ የቄሱ የኤፍሬም ሸቴ የእናቱ ታላቅ ወንድም ኦቦ ደምሴ ከበደ ሰርዳ ይባላል። ኦቦ ከበደ ደምሴ ሰርዳ ይባላል። የሞተው በቅርቡ ነው። ኦሮሞ ነፍጡን አንስቶ ተዋግቶ ከኢትዮጵያ እንዲገነጠል ሲቀሰቅስ የነበረ ነው። በዚህ ተግባሩም በደርግ ቁጥጥር ስር ውሎ ለ12 ዓመታት ያህል ታስሮ በደርግ ጽሕፈት ቤት የቆየ ሰው ነው። አቶ ደምሴ ከበደ ሰርዳ ከኦነግ መስራቾች አንዱና በሽግግሩ ወቅት ደግሞ ኦነግ በፓርላማ 12 መቀመጫ ሲያገኝ ድርጅቱን ወክሎ የፓርላማ አባል የነበረ ብቸኛ ሰው ነው። ይሄ ቀሲስ ኤፍሬም እሸቴ አጎት ጃል ደምሴ ከበደ ሰርዳ ማለት። ደርግ ሲበተን መንግስቱ ኃይለማርያም ኦሮሞ መንግስቱ ኃይለማርያም ግንቦት 13 ይሄ ሰውዬ ነው ተመልከው፣ የኦነግ መስራች። ቪዲዮዎቹን ብታዩ ትገረማላችሁ። ቪዲዮውን ብታዩ ትገረማላችሁ። እውነቴን ነው የምላችሁ። እና በ1983 መንግስቱ ኃይለማርያም ሲወጣ ግንቦት 13 እሱ ግንቦት 15 ቀን ቀደም ብሎ እንዲፈታ የተደረገ ነው። ከዚያ በኋላ የፓርላማ አባል እስከመሆን የደረሰ ነው። ከዛ በኋላ ግን ብዙዎች የሚሉት ተሰዶ ሆላንድ ገባ፣ ከሆላንድ ወደ አሜሪካ ወደ ካናዳ ገባ ነው የሚሉት። ግን አቶ ደምሴ ሰርዳ በአንድ ዝግጅት ላይ ቪዲዮ አለኝ ሲናገር ምንድነው የሚለው? መጀመሪያ ወጣው ከኢትዮጵያ ሆላንድ መጣው፣ ከሆላንድ ጀርመን መጣው፣ ከጀርመን እንግሊዝ ሄድኩኝ፣ ከእንግሊዝ አሜሪካ ገባው፣ ከአሜሪካ ለትግሌ ዋነኛው ቦታ ካናዳ ናት ብዬ ሄድኩኝ አለ። አላገባም፣ አልወለደም። በካናዳ
በቤት ውስጥ ወደቀ፣ ሞተ። ከዚያ በኋላ ተቀበረ ማለት። ሲቀበር ግን በክብር ነው የተቀበረ፣ በኢትዮጵያ ምድር ነው የተቀበረ። በንግግሮች ውስጥ እንዴት ሰሜኖቹን እንደሚጠላ ሙሉ ቪዲዮዎቹን ነው ያየዋቸው። እንዴት ሰሜኖቹን እንደሚጠላ ኦሮሞ ብቻውን ሀገር ብቻውን መንግስት መሆን እንደሚችል ውስጥ ያሉትን ማጽዳት እንደሚችል ነው የሚናገር። እዚህ ንግግር ላይ አርጅቶ ካናዳ እያለ ሲጠይቁት ሲናገሩት የነበረው እንዴት እንደወጣም እንዴት እንትን እንዳለን የሚናገረው እዚህ ላይ ነው። ይሄ ሰውዬ የኤፍሬም የእናቱ ወንድም ነው፣ የከበደ ሰርዳ የሚባል ማለት። አጎቱ አቋሙ ሰሜኖችን ይጠላል። አጎቱ የኦሮሞ ነፃ አውጪ ግንባር ሆኖ ለኦሮሞ ዋነኛው ስቃይ ዋነኛው እንትን አማራ ነው ብሎ ኦርቶዶክስ ነው ብሎ እንትን ያለ ነው። ይሄ ያጎቱን ሐሳብ የሚያስፈጽም ሰውዬ አጎቱ ቢሞትም የኦርቶዶክስ ቄስ መስሎ ይሄንን ያደርጋል። የአስተዳደግ ስህተትም ማለት የማንነት ቀውስም ማለት ሌላ ነው። እዚሁ የሰላሌ ሰው ነው፣ የአቦቴ ሰው ነው፣ ያሉ ሰው ነው። ሂዳችሁ በቀደም የጻፉትን በደባል። የሚገርመው ደግሞ በአያቴ በኩል ይህን መረጃ በደንብ እንዲሰሩልኝ ያረኳቸው ሰዎች በአያቴ በኩል የማቃቸው ዘመዶች ናቸው። በደንብ ዘሩን ትንትን አድርገው በአንድ በኩል የደቡብ ሰው ነው፣ ከደቡብ የመጣች አገልጋይ ባሪያ በወቅቱ ይባል የነበሩት ሰው ከሚወለዱ ሰዎች ነው የሚወለደው። በአንድ በኩል የኦሮሞ ነው። ይሄ ድብልቅ ማንነት ነው ያለው። አይታችሁ እንደሆነ ኤፍሬም እሸቴ ላይ የሚቀርቡ ሰዎች የደቡብ ሰዎች ናቸው አብዛኞቹ፣ ወይ ኦሮሞ ወይ የደቡብ። አማራ ከቀረበ ጎንደር ነው፣ ጎንደር ከሆነ ስኳድ ነው፣ ወይ ቅማንት ነው፣ ጎጃም ከሆነ ወይ ሸንጎ ነው የሚያቀርቡ። ንጽት ጥርት ያለ አማራ ፕሮግራሙ ላይ አይቀርም። ይሄ የኦነግ መስራች ይሄ አጎቱ የኦነግ ሰው ይመጣል። የሚገርመው እኮ አሁን ዛሬ እዛ እንደዚህ መደራጀት አያስፈልግም ይላል። ብርሃኑ ጎበናም እንዲህ ሲል ሰምቼዋለሁ። ጸሎት እንጂ መደራጀት አያስፈልግም ሲል ሰምቼዋለሁ። ቪዲዮውን ላሰማችሁ ይችላል። እነዚህ ሰዎች አሜሪካ ሄደው ጥገኝነት የጠየቁት ኦነግ ነን፣ የኢትዮጵያ መንግስት አሳዶን ነው፣ ኦሮሞዎች ነን ብለው ነው የጠየቁ። ከጀርመን ወደ አሜሪካ ከምናምን ሲኬድ ማለት ኦነግ ሆኖ አሳይለም ጠይቆ ከዛ በኋላ ጤናማ የኦርቶዶክስ መሪ የሚሆንበት ምክንያት የለም። አቶ ሲባል ኖሮ አቶ ኤፍሬም እሸቴ ሲባል ኖሮ ሰው ውዳሴ ማርያም ሳይደግም አምጣልኝ ፎቶውን። ሰው ውዳሴ ማርያም ሳይደግም እንደው መልካ ማርያም መልካ ኢየሱስ የሚባሉትን እንኳን ሳይቆጥር ዳዊት ሳይደግም ውዳሴ ማርያም ሳይቆጥር እንዴት ነው በአንድ ጊዜ ቀሲስ ተብሎ የሚመጣው? እንዴት ነው? ቤተክርስቲያኒቷ የተዋረደችው በዚህ ምክንያት። ተምረው እንኳን በትምህርታቸው ማሻሻል ወይ ሀገር የማይጠቅሙ ሰው አሜሪካ ተምሮ ከአዲስ አበባ ዩኒቨርሲቲ ማስተርሱን ይዞ ሄዶ የማህበረ ቅዱሳን መሪ ነኝ ብሎ የማህበረ ቅዱሳን ቢሮ ውስጥ ተቀምጦ ከደም ተፍተው የሚያመጡትን ፓርኪንግ ጠብቀው የአሜሪካ አሮጊቶች ሽማግሌዎችን ካካ ጠርገው እንቅልፋቸው የሚያመጡትን ገንዘብ የማህበረ ቅዱሳን የአሜሪካ ምልክት ነኝ ብሎ በእነሱ ቤት ተቀምጦ ያንን በልቶ እንዴት ሰው እንደዚህ ይኖራል? ቤተክርስቲያን ራሷን አደራጅታ ራሷን ሰብስባ አልሞትም ማለት የለባትም ብሎ እሱ ግን ራሱን አደራጅቶ ቤተክርስቲያን እንዴት ነው የሚግጠው? ይህ ትክክል አለ። ትክክል። እነዚህ ሊነገራቸው ይገባል። እኔ ይህንን ከጻፍኩ በኋላ ሰብሰብ ብለው እንደለመዱት የጎጃም አማራ እንደለመዱት የጎንደር ስኳዶች ይመጣሉ ብዬ ነበር። እሱን አግዘውት ይመጣሉ። እኔ በጣም ጥቂቱን የጠየቅኩ ያስቀመጥኩት
ፈልግ ያለው ሌላ ነገር እንዲያወራ እንዲያዋሩ ይፈልግ ያለው የጠበቅኳቸው ሰዎች ይመጣሉ ብዬ የጠበቅኳቸው ሰዎች አልመጡም። አሩሲ ላይ ከሚያርዱን ሰዎች የበለጠ ህመማችን ላይ ህመም የሚጨምሩት እንደዚህ አይነት ሰዎች አጀንዳ ዳይቨርት የሚያደርጉ ከቤተ ክህነት ከቤተ መንግስት የሚሰጣቸውን ቀጥተኛ ትእዛዝ ይዘው በአማራ ስም በአማራ ካባ አማርኛ እየተናገሩ ኦርቶዶክሳዊ ሃይማኖተኛ በመምሰል ነገር ግን ኦነጋዊ ማንነታቸውን በውስጥ ይዘው የሚሄዱ ዜናዎቹን ተመልከቱ። ለሰውየው የተሰሩ ዜናዎች ቢቢሲ በሉ፣ ኦኤምኤን በሉ፣ ኦቢኤን በሉ የኦነግ መስራቹ ሲሞት ቁርጠኛው ታጋይ የኦሮሞ ታጋይ ሞተ ነው ያሉት። ቪኦኤ አፋን ኦሮሞ ቀብሳዋን ሚርገ ኡመተ ኦሮሞ ገንሲቪ ሶቺ አደ ቢልሱማ ኦሮሞ ኬሰት ሰደርካ ሆገና ይራ ከንቷን ኦቦ ደሚሴ ከበዳ ሰርዳ ቢቶቴሳ ሰዲ ባራ ዲግደሚ ሰዲ biyya Kaanaada magaalaa Torontoo keessatti du'aan boqotanidha. በ2023 ሞተ አንደኛ የኦሮሞ ታጋይ ሞተ። ሌሎች ቢቢሲ ተመልከቱ። ሲያሳ ኦሮሞ ቀንዳሊ ዱራኒ ኦቦ ደሚሴ ከበዳ አካሚኒ አደታ ይለለታ ቢቢሲ ምክንያቱም ሰውየው ሆላንድ ሄዱ፣ ከሆላንድ ጀርመን፣ ከጀርመን እንግሊዝ ሄዱ፣ እንግሊዝ ሆላንድ እና ሄዱ፣ ከዛ አሜሪካ፣ ከዛ ካናዳ ሄዱ። ተመልከቱ ነው ኦቢ ራሱ የኦሮሞ ሊብሬሽን ፍሮንት የኦነግ ማለት ነው። በቃ ጃልደምሴ ከበዳ ሰርዳ ሞተብን ይሻለናል ነው በእውነት የኤፍሬም አጎት ወደ ውጭ ለመውጣት የረዱት ኦነግ ነኝ ብሎ እጁን እንዲሰጥ ያደረጉት ሰውዬ ዛሬ የቄስ ካባ አድርጎ የምናምን አድርጎ በ50 ዓመት ካህንም ዲያቆንም የሆነ ሰውዬ መጥቶ እንዲጸዳዳብን መፍቀድ አይገባም። ማህበረ ቅዱሳን ነኝ የምትል ተናገር ይናና ማምጣ ያለን የኦቤን ማለት የመንግስት ሚዲያ እኮ የኦሮሞ ሚዲያ ነው። ኦቤን አምጣው ያሳለፍከውን ማለት ነው። አምጣው አሁን የነበረውን አምጣው፣ ከዚህ በፊት የነበረው ተመልከቱ። ኦቤን አማርኛ መሰረት እሸቱ የምትባለው ሼር የምታረገው የኤፍሬም እሸቴ እህት ናት። መሰረት እሸቴ የነባር ታጋይ ደምሴ ከበደ ሰርዳ የቀብር ስነ ስርዓት በሆለታ ከተማ ተፈጽሟል። ደግሞ በቅዱስ ገብርኤል ቤተክርስቲያን የተፈጸመው ቤተክርስቲያን እንዲያቃጥሉ አማራ እንዲያጠፉ ኦርቶዶክስን እንዲያጠፉ ሲሰራ የኖረ ሰውዬ ወይ ስላሴ ነው የሚቀበለው ወይ ገብርኤል ነው የሚቀበለው። ሲሞት ያስከሬኑ መቀመጫ ማረፊያ ነው የሚደረግ። ዛሬ በአሩሲ ኦርቶዶክሳውያንን የሚፈጀው ኦነግ የመሰረተው የሰውዬ የኤፍሬም አጎት ነው የመሰረተው። ዛሬ የአሩሲ ኦርቶዶክሳውያን የሚደርስልን ጠፋ፣ በቃ ራሳችንን ተከላክለን እንሞት ሲሉ መጥቶ ትክክል አይደለም የሚለው ይሄ የሰርዳ የልጅ ኤፍሬም እሸቴ ጭምብል መውለቅ፣ ጭምብል መገለጥ አለ። እየተልሞሰሞስን መኖር የለብን። ሻሽ አይጠበጥብም፣ የካህነት ምልክት የለው፣ ቆብ አያደርግም። ምክንያቱም አልኖረበትም፣ አይቀድስም፣ አያቆርብም። ሰው ውዳሴ ማርያም ሳይችል መልካ ማርያም መልካ ኢየሱስ ሳይችል ማህሌት ሳይቆም አንድ ካህን ማሟላት ያለበትን ሳያሟላ ቢያንስ የማህበረ ቅዱሳን ብዙ ልጆች በኋላ ላይ ክህነት ያገኙት ደብረ ሊባኖስ ሄደው አክሱም ሄደው አሰቦት ሄደው ዝቋላ ሄደው ተቀምጠው ተምረው አስመስክረው ክህነት ያገኙ ሰዎች እነዚህ አሜሪካ ከሄዱ በኋላ ኡበር መስራት ሲሰለቻቸው ቤተክርስቲያን ናት ደንበኛ ብር ያላት ሀብታሞች የሚገኙበት የሚታለቡበት ይሄ ነው ተብሎ የመጡትን ከመስቀልና እንትን ይዘው መጥተው የሚመጡትን ጸረ ህዝብ ጸረ ሰዎች ማጋለጥ መጨረሻ የክብር ክህነት ይዞ
የክብር ክህነት ይዞ ታቦት በሌለበት የሚገርማችሁ እዛው አሜሪካን እሱ ባለበት ቦታ ላይ ተጣሉ። ካህናቱ እና እሱ ተጣሉ። የተጣሉበት ምክንያት ደግሞ እሱ የኮሮና ጊዜ አልወጣም ማለት፣ ካህናቱ ደግሞ ሄደን እንቀድሳለን በተራ ኦንላይን ላይ ይተላለፋል። አንተም ና ሲሉት እኔ አልመጣም ማለት፣ እኔ አልቀድስም። ሃይማኖት የለማ፣ እምነት የለማ፣ እግዚአብሔር የለማ፣ ሃይማኖቱ እንጀራው ነው። እነዛ ካህናት እየሄዱ እየቀደሱ፣ እነዛ ካህናት እየሄዱ በቁጥር ሰው እየመጣ እያቆረቡ፣ እሱ በአለቃ ሂሳብ በሪሞት ኮንትሮል ልቆጣጠራችሁ ሲል ህዝቡና ካህናቱ ተሰባስበው ታቦቱን ይዘው ሄደው ከፈቱ ማለት፣ ቤተክርስቲያን ከፈቱ። ከዛ ይሄ ጉደኛ ታቦት በሌለበት ቀድሶ ከሌላ ከሆነ ሰው ጋር ሲያቆርብ ከረመ። ይሄ ውርደት ነው፣ ለኦርቶዶክሳዊ ቤተክርስቲያን ውርደት ነው። ይህን ክህነት የሰጠው ማነው? አቡነ ፋኑኤል ነው? አባ ኮሪደር ናቸው? አባ ሰልመናሳ? ማነው ክህነቱን የሰጠው? ማነው ክህነቱን የሰጠው? የካህን ወዝ የካህን መንፈስ የሌላቸው በክህነቱ የሚያፍር አቶነቱ የሚኮራ በፊት እዛ ሆለታ እያለ አሉ ሆለታዎች ሲነግሩኝ ካህናት የመነኩሴ ቆብ የሚመስለውን አድርገው ሲሄዱ ታድሶ ናቸው መናፍቅ ናቸው ብለው ያስወግር ነበር አሉ። አሁን እንዴት ቆቡን ያርገው? እዛ ሆለታ ያሉት ይሰዱታል። እንዲህ ስትል አልነበረው? ሻሽ የለም ያልኖረበትን ማህሌት የለም። ግን እዚህ መጥቶ በማህበረ ቅዱሳን ስር ተከልለ ቤተክርስቲያንን መንካት፣ ቤተክርስቲያንን ማዋረድ፣ ቤተክርስቲያንን ያንተን ድምፅ ቀቅለህ ብላው ጥፋ ስትፈልግ